የሃይማኖት ነው ገብቷል so እስልምና እንዳለ የምታውቀው you can see the creation the creator itself በራሱ በሁሉ ነገር ባለው ነገር እንኳን ቀጥ ያለ ስቴዲ የሆነ ሃይማኖት መሆኑን በቁርአን ማሳረፊያ መደምደሚያ ሲያደርገው ማረጋገጫ ይሄ ጥያቄዎች እንደሚጠየቅ አላህ ስለሚያውቅ ነው the last prophet ኢየሱስ ከሄደ ከ600 ዓመት በኋላ በቂ ስላልነበረ ዘመኑ ሙሉ የነበረው ነገሮች ሁሉ በቂ ስላልነበረ ነብይ ያልተማር ከቦታው ምንም በዚህ በሃይማኖቶች እንኳን እንትን ማያቅ በዘመኑ የሚደረግበት እንደ worst የነበረበት ዘመን ላይ ሴቶች የሚቀበሩበት cuz those religions were there already Judaism በለው Christianity በነበረበት ዘመን ላይ ነው በዛን ዘመን ጣዖት ሲመለክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላም በሳቸው ላይ ይሁንና የተመረጡ ነብይ መርጦ ለኛ ተአማኝ የሆነውን ቁርአን cuz ሊመዘን የሚገባው ምንድነው መልእክቱና the content itself መልእክቱን ያየ ስትመዝነው is the absolute truth ከምድርም ጋር ተፈጥሮ ይመሰክርልሃል ማንኛውንም ነገር ከቃላቱን ባለፈ ራስም ይመሰክርልሃል ያነበብክ እየተረዳክ ራስ ብታነበው ራሱ you start understanding it cuz ከዛ በፊት ሁሉ የነበሩትን ዘመናት ሪሊጂኖች ሁሉ ሜንሽን ያደርጋል ከዚህ በኋላ የሚመጣውንም ተሻጋሪ ነገሮችን ይናገራል that's prophetic የሆነ ቃላቶች የተቀመጠበት መሆኑ ማለት ነው so ተአማኝ የሆነው ለኔ እንዴት አወቅሽ ብትል ቁርአን ላይ የተቀመጠው መልእክቶች እንዲሁም በጣም ለኔ ውዴታ ያለኝ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሳቸው ህይወት ታሪካቸው ላይ በሳቸው የመጣው መልእክት ሳቸው ያመለኩትን አንዱን አምላክ መልእክት እንድቀበል like ውስጤ የተገደደበት ምንድነው የያዘው መልእክት ነው that content ቁርአን ላይ ያለው አገኘኝ I know a lot of questions might rise up yeah so እሺ በቃ ሌላም ጥያቄ ስላለኝ መጥቼ I'm sure ትንልሻለሁ እና ደግሞ ሳይሆን ነው ይላል yeah even like you not done ቁርአን እኔ መልእክቱ ላይ ናልኩ the whole ቁርአን ላይ ያለውን ሐሳብ የትኛውም ጋር ብታነሳልኝ I know በአማርኛ በእንግሊዘኛም በቢያለው ቁርአንን ደን ለማድረግ ሆነ በዛ ጨርሻለሁ በቁርአን በራሱ ሊትራል በአረቢክ ግን ገና እየተማርኩኝ ነው እንጂ በቁርአን ላይ ባለው የእንግሊዘኛ ቁርአኖች አሉኝ የአማርኛ ቁርአኖች እንትን አለኝ የአማርኛ ሊትራል ትርጉሙ ያለበት ቁርአን አለኝ ግን ሞር ከፍታውና አንደርስታንዲንጉ በጣም የሚገልጸው የአረብኛ የመጀመሪያው ወረደበት ስለሆነ ለሱ በጣም ገና ነኝ ገና ተማርኩኝ ማንበብ ጀምሬያለሁ ብዙ ሄጃለሁ ግን like in Arabic ራሱ በኮንቴንቱ ሊትራሊ በሚሰጠው እንትን ከዛ አማርኛ በደንብ እንትን የተገደበ ነው እንግሊዘኛውም ላይ ሊትራሊ እንትን ያመጣልህም so በወረደበት ለመረዳት ሞር ጊዜ ስለሚያስፈልገኝ ነው እንጂ አልጨረሽም ለሚለው በዛ በቀጥታው ትርጓሜው እኔ በመረዳ I did እሺ በቃ ላይ ባይብል ደን ስላረክሽ ማለት ነው የተቃረነብሽን ነገርና ሃይማኖቱ ልክ እንዳልሆነ ያልሆነውን ነገር እንድታብራሪልኝ ፈልጋለሁ አሁን ሳይሆን ኢንሻአላህ Yeah, I read it 3 times. The first time was on audio. ምናልባት ከማንበብ ችግር እንደው the whole full Bible. Like you read 3 times? 3 times all of it ከዘፍጥረት እስከ ራእይ ባለው በ81 አህዱ በ66 ከዛ ደግሞ ሙሉ ለሙሉ doing my research on it እንደዛ 3 ያንብብ ያለው መጽሐፍ ቅዱስ My God, like that's too much. Like that's big Bible, bro. How the fuck you done? Even like 3 times, bro. Oh my God, that's just crazy. እሺ በቃ ችግር የለው እንትን ስለሽ ይዘና it's fine ደስ ነው የሚለኝ it's my thing religion እንደዚህ ተጫወተ ነው ወዳል እሺ ጥያቄ ካለን በውስጥም ጻፍልኝ ወንድሞችም አሉ እህቶችም አሉ ደስ የማንተንም መንገድ የመጡ ሰዎች አሉ ምናምንና I know what you እንትን የሚያደርግ ነው ግን enjoy it while it lasts enjoy አርጋውን now you're awake you cannot sleep anymore እንትን መጠየቅ ስለምፈልግ ነው ነገር ላይ የወገር እንትን ሲል መጠየቅ ስለምፈልግ ነው ደስ ይለኛል ልምዴ ነው ለዛ ነው now በጣም ሞር እየነቃህ ትሄዳለህ ሞር እየጠየቅህ ትሄዳለህ ኤክስፖዠሩን ከፍታ አድርገው ከራስህም ቤተ እምነቶች ላሉት give time ጠይቃቸው መጽሐፍ ቅዱስህን አንብብ okay keep on reading እንደዚሁ በተጫኑም ሳይሆን ለምን እንዴት ይሄስ ይያልክ በደንብ አይ ብለው ዝም ብለው የሚግቱን ሳይሆን why ያንዳንዱ ቁርአንም ከሆነ ሙስሊምም መጥቶ ደግሞ የሚነግር ነገሮች ካሉ እንዴት አሳየኝ ማወቅ ፍቅድም የምጠይቀኝና አይደል መልስ ከሌለው ደግሞ ካንተ ጋር የሚስማማል you have to rethink things ለማየት ላይ ቁጭ ብለ ማሰብ ነገሩን አላ
Yeah, but like the first one, like I should read the Bible, the whole thing. Yes. So ስለዚህ after that ጠይቃለሁ. Inshallah. So I appreciate you for that. Thank you for your advice, bro. Anytime. Okay, bro. Anytime. Okay. Bye. ዘመኑ የመንቃት ነው። ከዚህ በኋላ ማንም እንትን አይልም። no going back once you're awake አይነ ከተገለጠ በኋላ you cannot go back በቃ ወይ ትቃዣላችሁ ወይ ትሰልማላችሁ። I'm sorry ወር ደግሞ በየእንትኑም you get lost። ይገርማል የህይወት ነገር አይደል? እንትን ተብሎ የተጫነብንን ነገሮች በጣም ቀላል ይመስላችኋል። የልብ ምታችሁ ነው ቀጥ የሚለው አንዳንድ ያላ when you start knowing things like how ምናምን ያልን ጭንቅላታችን በቃ like ተፈራርሶ ቢገጠሙላ አንዴ በቃ ገብቷል ያውቀትና እሱም ማጽዳት ራሱ ረጅም ጊዜ ይፈጃል። አላህ ሂዳያ ይስጣችሁ። ረፍት እንደዚህ ረፍቱን ይምራችሁ፣ ወደ ቀጥተኛው መንገድ ያምጣችሁ። ወላሂ ኪንጎ ዛሬ ቁጭ ብለ ታፕታፕ እያረገና ግን አንደኛ በታፕታፕ ሙና ናት። ኦልሞስት 100,000 ልትገባ ነው። ሼር ኮፒ ሊንክ ስታደርግ ነበረ፣ ምክር ስትመክረኝ ነበረ። እስካሁን ድረስ ረጅም ሰዓት የተቀመጣችሁ ሰዎች ከኔ ጋር ላይ ምን ፈልጋችሁ ነው? ሙፈይሰል የምትባል ታለች ነው ሌላ ቁጭ ቋይ ናርጀስ አለች። ፉአድ አቤስሊ ዛሬ እንዴት ተቀመጥክ? ሞዴሬተር ሆኖም የሚቁነጠነጥ ሞዴሬተር ጽያ አለች። መላረፊዩ እሺ ላይክ ብዙ ቦታ ጠፍቶ ሳይሆን ሜጃታችሁ ሳይሆን ከኔ ጋር ቁጭ ብላችሁ የተማመራችሁ የተጨቃጨቃችሁ የተሳሳቃችሁ አክብራችሁኝ ላይክ 100 ሰዎች 102 ምናምን ያልን የምንጫወተው ነገር በጣም ነው የምወደውና አላህ ያክብራችሁ፣ ከፍተኛውን ቦታ ይስጣችሁ። ይሄ ቲክቶክ ባይኖር የት እንገናኝ ነበር? ኢማጂን በጣም ሩቅ ነው። እኔ ቲክቶክ አልጠቀምም አቡይም ሀቅ ነው።